ቴምር አሁን ብዙ ጊዜ የሚመርጣቸው ሎኬሽኖች ለንግድም ለመኖሪያ የሚሆኑ ቦታዎች በጣም የተመረጡ ናቸው። ብዙ ጊዜ እንደተመለከትኩት ከሆነና እንዴት ነው አሁን እንደዚህ በዚህ ደረጃ ሴሌክቲቭ ልትሆኑ የቻላችሁት? ማርኬቱ ላይ እንደዚህ አይነት ተጽዕኖ ልትፈጥሩ የቻላችሁበት ሚስጥር ለደንበኛ? ኦኬ አሁን ብዙውን ጊዜ እኛ ስንሰራ እንደ ድርጅትም ለማትረፍ ነው የሚሰራው። ሌላ አሁን ለምሳሌ የንግድ ቦታ ብለን ያሉን ሬዚደንሻል ቦታ ላይ ብንገነባ እኛም ገበያ እናገኝም፣ ሰውም ኢንትረስትድ አይደለም። ሶ በጥናት ነው አሁን ብዙውን ጊዜ እኛ ታርጌት አድርገን የምንሰራው የንግድ ቦታዎች ላይ ነው። አሁን ከተማችን እንደምታየው እንደገና ሪኖቬት እየተደረገ ፈርሶ እየተገነባ ስለሆነ ድሮም የንግድ ቦታ የነበሩትን እንደገና እየተገነቡ ስለሆነ እዛ ቦታ ላይ መርጠን ነው እኛ የምንሰራው። አሁን እኛ ስንገነባ የንግድ ኤሪያ ኦልሬዲ ክላይንቶቻቸውን እዛው የሚያገኙ ከስተመር እዛው የሚገኝበት ኤሪያዎች ላይ ነው የምንገነባው ማለት ነው። አሁን እዚህ ቡልጋሪያ ጋር ያለው ቡልጋሪያ ሴንተር ነው ለቄራም ለሳር ቤትም። ትልቁ ደግሞ እንቅስቃሴ ፍሎ ያለበት ሜክሲኮ ነው። ከሜክሲኮም መውረድ እንችላለን። ሶ ሴንተር የሆነ ቦታ ላይ ነው እኛም ከነ ገበያው ነው ማለት ነው። ግን እንትን ቤት ከነ ገበያ ማዕከሉ እዛ ላይ የሚኖር ሰውዬ እዛው አካባቢ ሾፕ እዛ ላይ የሚኖርም ሰው አለ። ከዛ ውጪ ደግሞ ኤሪያውም ለንግድ የሚሆን ቦታ ነው። በጣም ኢንተረስቲንግ ነው።